ሰላም እንዴት ናችሁ ተማሪዎች? ዳዊት ነኝ ከናይል አካዳሚ። ላስት ቪዲዮ ላይ comparing and ordering of integer number አይተናል። የዛሬው ቪዲዮአችን addition and subtraction of integer የሚለውን የምናየውናል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬው ቪዲዮአችን how to add and subtract integer. First, to add and subtract integer, we have to remember two main rules. If the sign are the same ከሆነ አንድ አይነት ሳይን ካላቸው we add ምን አይነት ሂሳብ ስሌት እንጠቀማለን? የመደመር ሂሳብ ስሌት እንጠቀማለን and keep the sign ሳይኑን እንወስዳለን። መደመር ከሆነ ሁለቱም የመደመር ሳይን እንወስዳለን፣ መቀነስ ከሆነ የመቀነስ ሳይን እንወስዳለን ማለት ነው። ሁለተኛ if the sign are different ከሆነ ደግሞ የተለያየ ሳይን ከሆነ we subtract እናደርጋለን፣ የመቀነስ የሂሳብ ስሌት እንጠቀማለን and keep the sign of the bigger number የትልቁን ቁጥር ሳይን እንወስዳለን። ትልቁ ቁጥር ኔጌቲቭ ከሆነ ኔጌቲቭ እንወስዳለን፣ ትልቁ ቁጥር ፖዚቲቭ ከሆነ ፖዚቲቭ እንወስዳለን ማለት so a plus b equals to c ቢሰጠን a እና b አድ እንዲባላሉ c is the sum of a and b እንለዋለን። c ድምሩ ነው፣ a እና b ደግሞ ተደማሪዎች ናቸው ማለት ነው። እሺ የመጀመሪያውን ስናይ addition of integer with the same sign እና የሂሳብ ስሌታችን ምንድነው የሚሆነው ብለናል? የመደመር የሂሳብ ስሌት ነው የሚሆነው። then ሳይናቸው ደግሞ keep the sign ነው የሚሆነው። በኤግዛምፕል ስናይ positive 5 plus positive 3 the same sign ነው ያላቸው ብለናል። ፖዚቲቭ 5 እና ፖዚቲቭ 3 ሁለቱም ፖዚቲቭ ናቸው። then ሂሳብ ስሌቱ ምንድነው የሚሆነው? የመደመር ሂሳብ ስሌት ይሆናል። then 5 plus 3 8 ይሆናል ማለት ነው። ሳይናቸው ምን ይሆናል? ፖዚቲቭ ነው ያላቸው so ፖዚቲቭ 8 እንላለን ማለት ነው። ሁለተኛው ኔጌቲቭ 4 plus ኔጌቲቭ 6 the same sign ናቸው። ኔጌቲቭ 4 እና ኔጌቲቭ 6 ነው። ሁለቱም ኔጌቲቭ ናቸው። ሂሳብ ስሌታችን መደመር እዚህ ጋር ተሰጥቶናል። ሁለቱን ስንደምር የሂሳብ ስሌታችን ምንድነው የሚሆነው ብለናል? የመደመር የሂሳብ ስሌት ይሆናል። so 4 plus 6 ስንት ነው? 10 ለምን የመደመር የሂሳብ ስሌት ይሆናል? the same sign ከሆነ addition ነው የሚሆነው ብለናል። then ምልክቱ ራሱን ይዞ ይሄዳል። ኔጌቲቭ ነው ሳይናቸው so ኔጌቲቭ ሳይን ይዘው ይሄዳሉ ማለት ነው። so the answer is negative 10 ይሆናል ማለት ነው። different sign ያላቸውን እንዴት እንደምራለን፣ እንዴት እንቀንሳቸዋለን? Subtract the smaller number from the bigger number. የተለያየ ሳይን ካላቸው ሳይናቸው የተለያየ ከሆነ ከትልቁ ላይ from the bigger number ትንሹን ቁጥር smaller numberውን እንቀንሳለን። የሂሳብ ስሌታችን ምንድነው ማለት ነው? የመቀነስ የሂሳብ ስሌት ይሆናል። then keep the sign of the bigger number የትልቁ ምልክት ይዞ ይሄዳል ማለት ነው። ትልቁ ቁጥር ኔጌቲቭ ከሆነ ኔጌቲቭ ነምበር ይሆናል መልሳችን። ትልቁ ቁጥር ፖዚቲቭ ከሆነ ፖዚቲቭ ይሆናል መልሳችን ማለት ነው። በኤግዛምፕል ስናየው ኔጌቲቭ 7 እና ኔጌቲቭ 3ን ስንደምር እዚህ ጋር 7 ምንድነው? ፖዚቲቭ። እዚህ ጋር 3 ምንድነው? ኔጌቲቭ። ኔጌቲቭ 7 እና ኔጌቲቭ 3ን ስንደምር ዲፈረንት ሳይን ስለሆኑ የሂሳብ ስሌታችን ምንድነው የሚሆነው? መቀነስ ሂሳብ ስሌት ይሆናል። ከትልቁ ላይ ትንሹን እንቀንሳለን። then 7 ሲቀነስ 3 4 ይሆናል ማለት ነው። 4 መልሳችን ትልቁ ቁጥር ማን ነው? እዚህ ጋር 7 ፖዚቲቭ ነው so መልሳችን ምን ይሆናል ማለት ነው? ፖዚቲቭ 4 ይሆናል ማለት ነው። እሺ ኤግዛምፕል 2 ስናይ ኔጌቲቭ 9 plus ፖዚቲቭ 2 አሁንም ዲፈረንት ሳይን ነው። ኔጌቲቭ እና ፖዚቲቭ ነው የተሰጠ። ኔጌቲቭ እና ፖዚቲቭ ከሆነ ከትልቁ ላይ ትንሹን እንቀንሳለን። 9 minus 2 is 7 ምልክታችን ምን ይሆናል? የትልቁ ምልክት ቁጥር ምልክት ይዞ ይሄዳል። ትልቁ ማን ነው? እዚህ ጋር 9 ነው። ስናው ኔጌቲቭ 7 ይሆናል መልሳችን ማለት። በነምበር ላይን በመጠቀም ኢንቲጀሮችን መደመር እንችላለን። move right for the positive number ፖዚቲቭ ነምበር ከሆነ ከዜሮ ተነስተን ወዴት ነው የምንሄደው? ወደ ቀኝ እንሄዳለን፣ ወደ ራይት እንሄዳለን። move left for the negative number የተሰጠ ኔጌቲቭ ነምበር ከሆነ ደግሞ ከዜሮ ተነስተን ወደ ግራ እንሄዳለን ማለት ነው። ስለዚህ ነምበር ላይን ተጠቅመን ኢንቲጀር ነምበሮችን መደመር መቀነስ እንችላለን ማለት ነው። ኤግዛምፕል ነምበር 1 ላይ a ለምሳሌ ስንት ተሰጥቶናል? 3 plus negative 6 ተሰጥቶናል። ይሄንን በነምበር ላይን እንዴት እንደምረዋለን? ፈርስት ነምበር ላይን ድሮ እናደርግ። ላይ ምንድነው የተሰጠን?
3 plus -6 ነው የተሰጠ። 3 ማለት ፖዚቲቭ 3 ነው። ፖዚቲቭ 3 ነው የምናገኘው በነምበር ላይን ላይ ከ0 at the right side እናገኘዋለን። ስለዚህ ነምበር ስንት ሽፍት እናደርጋለን? 3 1 2 3 3 ጊዜ ሽፍት ስናደርግ ማን እናገኛለን? ፖዚቲቭ 3 እናገኛለን ማለት ነው። እንደን ፖዚቲቭ 3 ከሄድን በኋላ ፕላስ -6 ነው የተሰጠን። -6 ማለት ወደ ኋላ ኔጌቲቭ ከሆነ ኔጌቲቭ ቁጥሮችን ለማግኘት የምንሄደው ወዴት ነው? ወደ ኋላ to the left side። ሶ ወደ ሌፍት ሳይድ ስንት ጊዜ እንሄዳለን ማለት ነው? 6 ጊዜ ወደ ኋላ እንሄዳለን ማለት ነው። 1 2 3 4 5 6 ስንሄድ ኢንዲንግ ፖይንታችን ማን ይሆናል ማለት ነው? እዚህ ጋር ኢንዲንግ ፖይንታችን ነው ማን ይሆናል ማለት ነው? -3 ይሆናል ማለት። ሶ the answer is -3 ይሆናል ማለት ነው። ነምበር ላይናችን ይሄ ቢሆን መጀመሪያ ላይ ማን የተጠየቅነው? -3 -3 ማለት እንዴት ነው የምናገኘው? -3ን ከ0 ተነስተን ወደ ግራ ስንሄድ ነው የምናገኘው። ከ0 ተነስተን 3 ወደ ኋላ ስንሄድ የምናገኘው -3 እናገኛለን። ሶ 1 2 3 -3 እዚህ ጋር አለን ማለት ነው። -3 ላይ ማን የተጠየቅነው? -6 ነው። እስቲል -6ንም ለማግኘት ወደ ኋላ ስንት ጊዜ ነው የምንሄደው? 6 ጊዜ እንሄዳለን። ከየት ተነስተን? ከ-3 ተነስተን ማለት ነው። እንደን ስንት እንሄዳለን? -6 እርምጃ ወደ ኋላ እንሄዳለን ማለት ነው። 1 2 3 4 5 6 ጊዜ ወደ ኋላ ስንሄድ ማን እናገኛለን? -9 እናገኛለን። ሶ the answer is what? -9 ይሆናል ማለት ነው። -3 plus 6 ተሰጥቶናል። -3ን የምናገኘው ከ0 ስንት ጊዜ ስንሄድ ነው? 3 ጊዜ ስንሄድ እናገኘዋለን። -3 at the back 1 2 3 አለን። እንደን ከ3 ተነስተን +6 ነው ያለው። +6 ማለት ወደ ራይት ሳይድ ማለት ነው። 6 ጊዜ ወደ ቀኝ ስንሄድ 1 2 3 4 5 6 ስንሄድ የምናገኘው ማን ነው? 3 ነው። so the answer is what? ፖዚቲቭ 3 ይሆናል ማለት ነው። so ኢንቲጀሮችን በነምበር ላይን በዚህ መልኩ መደመር እንችላለን ማለት ነው። ኤክሰርሳይሶችን እንስራ። find the sum of the following integer የሚከተሉትን ኢንቲጀሮች ድምር ፈልጉ ነው የሚላል። ኤ ላይ ምን ተሰጥቶናል? 250 plus -250 ተሰጥቶናል። የመጀመሪያው የምናየው ምልክታቸው ነው። the same sign ከሆኑ የመደመር ሂሳብ ስሌት እንጠቀማለን። ኦፖዚት ሳይን ከሆኑ ደግሞ የመቀነስ ሂሳብ ስሌት እንወስዳለን ማለት ነው። 250 እና -150 የመጀመሪያው ኦፖዚት ሳይን ናቸው። ፕላስ ኤንድ ማይነስ ነው። ሶ የሂሳብ ስሌቱ ምንድነው የሚሆነው? የመቀነስ የሂሳብ ስሌት ይሆናል። እንደን ምልክቱ ደግሞ የትልቁ ምልክት ይዞ ይሄዳል ማለት ነው። ግን 250 እና 250 እኩል ናቸው። ከ250 ላይ 250 ስንቀንስ መልሳችን ምን ይሆናል? 0 ይሆናል ማለት ነው። መልሳችን ምን ይሆናል? 0። ቢ 170 plus 170 እዚህ ጋር ሁለቱም አንደኛ እኩል ናቸው። ሁለተኛ የሂሳብ ስሌታችን ዲፈረንት ሳይን ስለሆነ የመቀነስ ሂሳብ ስሌት እንጠቀማለን። ከ170 ላይ 170 ስንቀንስ 0 ይመጣል። so the answer is 0። ሲ 160 plus 160 ተሰጥቶናል። እዚህ ጋር ምንድነው ኢኳል ነምበር ናቸው but the opposite sign ነው። so የመቀነስ ሂሳብ ስሌት ይሆናል። 160 minus 160 is 0 so the answer is 0። here did the same thing -15 plus +15 the answer is 0 ይሆናል ማለት ነው። question number 2 find the following of integer a 23 plus -10 ቢሰጠን የመጀመሪያ የምናየው ሳይኑ ተመሳሳይ ነው ወይንስ የተለያየ ነው የሚለው እናያለን። so opposite sign ነው or different sign ነው። different sign ከሆነ የመቀነስ የሂሳብ ስሌት እንጠቀማለን። ስንቀንስ ከ23 ላይ 10 ስንቀንስ ስንት ይመጣል? 13 ይመጣል። እንደን
ኦፖዚት ሳይን ከሆነ የትልቁን ቁጥር ምልክት ይዞ ይሄዳል። እዚህ ጋር ትልቁ ቁጥር ነው 23 ነው። 23 ኢዝ ፖዚቲቭ ነው። ከፊቱ ምንም ቁጥር የለ ኦር ፖዚቲቭ ነው ማለት ነው በውስጡ so the answer is positive 13 ይሆናል ማለት። ቢ ኔጌቲቭ 30 ፕላስ 40 አሁንም ኦፖዚት ነው ኦር ዲፈረንት ሳይን ናቸው። ኔጌቲቭ 30 ፕላስ 40 ነው የተሰጠን ዲፈረንት ሳይን ናቸው። ሶ የሂሳብ ስሌቱ መቀነስ ይሆናል። ከ40 ላይ 30 ስንቀንስ 10 ነው። ሳይናችን የትልቁ ምልክት ይዞ ሲሄድ ትልቁ ምልክት 40 እዚህ ጋር ምንድነው ፖዚቲቭ ነው። ሶ the answer is positive 10 ይሆናል ማለት። ሲ ኔጌቲቭ 560 ፕላስ 50 ነው። እዚህ ጋር ኔጌቲቭ 560 እና ኔጌቲቭ 50 the same sign ናቸው። the same sign ከሆነ የመደመር ሂሳብ ስሌት እንጠቀማለን። ስንደምረው 560 ሲደመር 50 ስንት ይመጣል? 560 plus 50 0 plus 0 0 6 plus 5 11 we write 1 and we have 1 5 plus 1 6 the answer is 610 ይሆናል። እዚህ ጋር የትልቁ ቁጥር ምልክት ምንድነው? ኔጌቲቭ ነው። so the answer is negative 610 ይሆናል ማለት ነው። ኦኬ ዲ 230 ፕላስ ኔጌቲቭ 63 ፕላስ እና ማይነስ ይሆናል 230 and 63 የመቀነስ ሂሳብ ስሌት እንጠቀማለን። ከ10 ላይ 3 7 3 አንድ ስለሰጠች 2 ሆናለች። 2 ከ2 ላይ 6 ስለማይቻል ከ2 ሲበደር 12 ከ12 ላይ 6 2 አንድ ስላበደረች አንድ ትቀራናለች ማለት ነው። the answer is 167 ሆኖ ሳይናችን ምን ይሆናል? የትልቁ ቁጥር ማለት ነው 230 ነው። 230 እዚህ ጋር ምንድነው ፖዚቲቭ ነው። so the answer is positive 167 ይሆናል ማለት ነው። ኤ ኔጌቲቭ 325 ፕላስ 234 ተሰጥቶናል። አሁንም ኔጌቲቭ እና ፖዚቲቭ ምን ይሆናል? ኔጌቲቭ ይሆናል። እንቀንሳለን። የሂሳብ ስሌታችን መቀነስ ይሆናል። so 325 minus 234 ከ5 ላይ 4 1 2 አይችልም። ከ3 ስንበደር 12 ከ12 ላይ 3 9 3 አንድ ሰጣለች 2 ሆናለች። ከ2 ላይ 2 ምንም 9 አንድ ይመጣል። እንደን ትልቁ ቁጥር እዚህ ውስጥ ማን ነው? 325 ነው። ሳይኑ ምንድነው? ኔጌቲቭ። ስለዚህ የትልቁ ምልክት ሳይን ይዞ ስለሚሄድ መልሳችን ምን ይሆናል ማለት ነው? ኔጌቲቭ 91 ይሆናል ማለት ነው። ኤፍ ላይ ምን ተሰጥቶናል? ኔጌቲቭ 50 ፕላስ 45 ፕላስ 60 ተሰጥቶናል። እንደ ምን ተሰጥቶናል? ኔጌቲቭ 50 ፕላስ ኔጌቲቭ 45 ፕላስ 62 ተሰጥቶናል። መጀመሪያ ኔጌቲቭ 50 እና 45 ስንሰራ ሁለቱም ተመሳሳይ ሳይን ያላቸው። ስለዚህ የሂሳብ ስሌታችን መደመር ይሆናል። 50 ሲደመር 45 95 ይሆናል። ምልክቱ የትልቁ ምልክት ይዞ ሲሄድ ስንት ነው የሚሆነው? እዚህ ጋር ኔጌቲቭ ይሆናል። ሶ ኔጌቲቭ 95 እዚህ ጋር ምን አለን? ፕላስ 62 አለን፣ ፕላስ 62 አለን። ኔጌቲቭ እና ፖዚቲቭ የሂሳብ ስሌታችን ምን ይሆናል? ኔጌቲቭ ይሆናል። ከ95 ላይ 62 ስንቀንስ ከ5 ላይ 2 ስንት ይሆናል? 3 ከ9 ላይ 6 ስንት ይሆናል? 3 ትልቁ ቁም እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ነው። 62 95 ኔጌቲቭ ነው። የትልቁ ምልክት ምንድነው የሚሆነው? ኔጌቲቭ። ሶ the answer is ኔጌቲቭ 33 ይሆናል ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ ሼር አድርጉ። ኮሜንት ካላችሁ ኮሜንት መስጫ ላይ ጻፉልኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።